ሰላም እንዴት ናችሁ? ይህ BSPP ሚዲያ ነው። ልጆች ከትልቅ ሰው ይልቅ ነገሮችን በቀላሉ የሚማሩበትና የሚለምዱበት ሚስጥሩ ምንድነው? አንድ ሕፃን ልጅስ እንደተወለደ ትምህርት ቤት ሳይገባ መምህር ሳይቀጠርለት ቋንቋ እዛው በቤቱ በወላጆቹ የሚለምድበት ምክንያቱ ምንድነው የሚለው እናያለን። አእምሮ በተፈጥሮ የተለዋጭነትና ተለጣጭነት ባህሪ ያለው ሲሆን ይህ የአእምሮ ተለጣጭነትና ተለዋጭነት ወይም ፍሌክሲቢሊቲ ኤንድ ፕላስቲሲቲ የምንለው ባህሪ በልጅነት እድሜ በጣም ከፍተኛ ሲሆን እድሜ እየጨመርን ስንሄድ ግን እየቀነሰ ይሄዳል። ለምሳሌ ምን ብለን እንውሰደው? እንደ ስፖንጅ ነው ብለን እንውሰደው። ልክ ምንድነው መለጣጥም መታጠፍም መቀረጽም የሚችል አይነት። ከዛ በተጨማሪ ደግሞ ለምሳሌ ይሄን ስፖንጅ ውሃ ውስጥ ብንነክረው ወይም ውሃ ብናፈስበት ውሃውን መጥቶ ያስቀራል። እንደገና ደግሞ እዚህ ስፖንጅ ውስጥ አልኮል ብናፈስበት አልኮል መጥቶ ያስቀራል። ወይም እንዲሁ የተለያዩ ፈሳሾች ብናፈስበት ሁሉንም መጥቶ ያስቀራል። የልጅነት አእምሮ ማለት እንደዚህ ነው። የሰማውን ነገር በተለያየ ስሜት ሕዋሳቱ የሚገቡትን የሚያየውን፣ የሚመለከተውን፣ የሚታዘበውን ነገር መጥቶ የሚያስቀር አይነት ነው ማለት ነው። ስለዚህ ምንድነው አሁን ለምሳሌ አንድ ሕፃን ልጅ ቋንቋ በቀላሉ ይማራል። ትልቅ ሰው ግን አዲስ ቋንቋ ለመማርም ሆነ አዲስ ባህሪ ለመልመድ አዲስ ማንነት ለማምጣት ወይም ከለመደው ውጭ ሌላ ነገር ለመቅረጽ በጣም አስቸጋሪ ነው። በልጅነት ግን ምንም ብዙ ጉልበት ሳናወጣ ብዙ ገንዘብ ሳናወጣ በትንሽ ነገር የልጆችን አእምሮ መቅረጽ፣ መለወጥ፣ አዲስ ነገር ማስያዝ እንችላለን ማለት ነው። አመሰግናለሁ።